በታሪክ ውስጥ ዓለምን ሙሉ በሙሉ በቁጥጥር ስር ያደረገ በሄደበት የጦር ሜዳ ሁሉ ተሸንፎ የማያውቅ አንድ ታላቅ ንጉሥ ነበረ። ስሙም አሌክሳንደር ታላቁ ይባላል። በወጣትነቱ የዓለምን ግማሽ ግዛት የገዛና የነገሥታቶች ሁሉ ንጉሥ የተባለ ይህ ጀግና ዕድሜው ገና በ32 ዓመት ሲሆን ግን ማንም ሊያሸንፈው የማይችለው አንድ ጠላት ከፊት ተደቀነ። እሱም ሞት ነበር። ሊሞት ጥቂት ሰዓታት ሲቀሩት በዙሪያው የነበሩ ታማኝ የጦር አዛዦችን ወደ አልጋው ጠሯቸው። አዛዦችም በዓይናቸው እንባ እየፈሰሰ የመጨረሻ የንጉሡን ኑዛዜ ለመስማት ሲጠብቁ፣ ንጉሡ ግን ዓለምን ያስደነገጡ 3 እጅግ እንግዳና ሚስጥራዊ ምኞቶችን ተናገሩ ይባላል። ለመሆኑ እነዚህ ምኞቶች ምን ምን ነበሩ? ቪዲዮውን እስከ መጨረሻ ተከታተሉት። የዚህ ቻናል ቤተሰብ ካልሆናችሁ ፕሊዝ ሰብስክራይብ በማድረግ ቤተሰብ ይሁኑ። ንጉሥ አሌክሳንደር በባቢሎን ቤተ መንግሥት ውስጥ በከባድ ሕመም አልጋ ላይ ወድቀው ነበረ። ዓለምን የገዛው ጉልበታቸው ሊደግፋቸው አልቻለም። በዙሪያቸው ያሉ ምርጥ የዓለም ሐኪሞች ሌትና ቀን ቢደክሙም ሊያድኗቸው አልቻሉም። ንጉሡ መጨረሻቸው እንደደረሰ አወቁ። ታማኝ የጦር አዛዦችን ሰበሰቡና እንዲህ አሉ። ከዚህ ዓለም በሞት ላይ እንድትፈጽሙልኝ የምፈልጋቸው 3 የማይጠፉ ምኞቶች አሉኝ አሏቸው። አዛዦችም በትኩረት መስማት ጀመሩ። የመጀመሪያው ምኞቴ አሉ ንጉሡ በደካማ ድምፃቸው፣ የረሳ ሳጥኔን ተሸክመው ወደ መቃብር የሚወስዱት እኔን ሲያክሙኝ የነበሩት ምርጥ ሐኪሞች ብቻ እንዲሆኑ እፈልጋለሁ አሉ። አዛዦቹም ግራ ተጋቡ። ነገር ግን ንጉሡ ቀጠሉ። ሁለተኛው ምኞቴ የረሳ ሳጥኔን ወደ መቃብር በሚሄድበት መንገድ ላይ ሕይወቴን ሙሉ በሙሉ የሰበሰብኩት ወርቅ፣ ብር፣ አልማዝና ውድ ዕንቁዎች በሙሉ መንገድ ላይ እንዲበተኑ እፈልጋለሁ አሉ። ይህ ትዕዛዝ ይበልጥ አስገራሚና ግራ አጋቢ ነበር። ሕዝቡ በንጉሡ ወርቅ ላይ የረገጠ እንዲሄድ ለምን ፈለጉ ልትሉኝ ትችላላችሁ አሉ። ንጉሡ ግን የመጨረሻውንና እጅግ አስደንጋጩን ምኞታቸውን ተናገሩ። 3ኛው ምኞቴ ሳጥኔ ውስጥ ስታስገቡኝ 2 እጆቼ ከሬሳ ሳጥኑ ውጭ ወጥተው ባዷቸውን ወደ ሰማይ ተንጠልጥለው እንዲታዩ እፈልጋለሁ አሉ። በክፍሉ ውስጥ ታላቅ ዝምታ ዘፈነ። ማንም ጥያቄ ለመጠየቅ አልደፈረም። በመጨረሻም የንጉሡ ተወዳጅ የጦር አዛዥ ወደ አልጋው ጠጋልና እጃቸውን ስሞ እንዲህ ሲል ጠየቃቸው። ታላቁ ንጉሥ ሆይ፣ ትእዛዝዎትን እንፈጽማለን። ነገር ግን እነዚህን 3 እንግዳ ምኞቶች ምስጢራቸው ምንድን ነው ሲል ጠየቃቸው። ንጉሡም የመጨረሻ እስትንፋሻቸው ከመቋረጡ በፊት ለዓለም ትልቅ ትምህርት የሰጠውንና ፍች እንዲህ ሲል አስረዷቸው። ንጉሥ አሌክሳንደር ዓይኖቹን ቀስ አድርጎ ከፈተና እንዲህ አለ። እነዚህ 3 ምኞቶች እንድትፈጽሙ ያዘዝኩት ምክንያት ሰዎች እኔ ካለፍኩ በኋላ አንድ ትልቅ እውነት እንዲማሩ ስለምፈልግ ነው አሉ። መጀመሪያ ሐኪሞች ብቻ ሳጥኔን እንዲሸከሙት የፈለግኩት የዓለም ምርጥ ሐኪሞች እንኳን ቢሰበሰቡ በሞት ፊት ማንም ምንም ማድረግ እንደማይችልና የሰውን ልጅ ዕድሜ 1 ሰከንድ እንኳ መጨመር እንደማይችሉ ሰዎች እንዲረዱ ስለምፈልግ ነው አሉ። ሁለተኛው ምኞቴ ዕድሜ ዘመኔን ሁሉ ያጠራቀምኩት ወርቅና ብር መንገድ ላይ እንዲበተን ያዘዝኩት ሕይወቴን ሙሉ በሙሉ የለፋውበትና የሰበሰብኩበት ሀብት በሙሉ ከዚህ ምድር ላይ የሚቀር መሆኑ ሁሉ ዓለም እንዲረዳልኝ ስለምፈልግ ነው አሉ። 3ኛው ምኞቴ እጆቼ ከሳጥን ውጭ ወጥተው እንዲንጠለጠሉ የፈለግኩት ደግሞ ዓለምን በሙሉ የተቆጣጠረው አሌክሳንደር እንኳ ሲወለድ ባዶ እጁን እንደመጣ ሁሉ ሲሞትም ባዶ እጁን እንደሚሄድ ዓለም እንዲያውቅልኝ ስለምፈልግ ነው አሉ። ንጉሡ ይህንን ተናግሮ የመጨረሻ እስትንፋሻቸውን አሰናበቱ። ሕይወታችንን በሙሉ የምንሮጥለት ቁስ አካል በሙሉ በመጨረሻ ሰዓት አብሮን እንደማይሄድ የሚያሳይ ታላቅ የሥነ ልቦና እውቀትን ለዓለም አስተላለፉ። እናንተስ ምን ታስባላችሁ? ወዳጄ፣ ይህ የታላቁ ንጉሥ አሌክሳንደር ታሪክ ለእኛ ትልቅ መስታወት ነው። በየዕለቱ ለነገሮች ስንጨነቅ፣ ስንሯሯጥና ስንባላ መጨረሻም ባዶ እጃችን እንደምንሄድ እንረሳዋለን። በሕይወት ውስጥ ትልቁ ሀብት ዛሬ ያላችሁበት ጤና፣ ጊዜና ከምትወዷቸው ሰዎች ጋር የምታሳልፉት ሰላማዊ ሕይወት ብቻ ነው። እናንተስ ከዚህ ታሪክ ምን ትማራላችሁ? በንጉሡ የመጨረሻ 3 ምኞቶች ውስጥ ይበልጥ ልባችሁን የነካው የትኛው ሚስጥር ነው? ሐሳባችሁን በኮሜንት ላይ አካፍሉኝ።
ይህ ታሪክ ጠቃሚ እውቀት ከሰጣችሁ ቪዲዮውን ላይክ አድርጉት፣ ለሌሎች እንዲደርስ አጋሩልኝ፣ ሼር አድርጉት። ሕይወታችንን አብረን የምንቀይርባቸው መሰል ልብ አንጠልጣይ ታሪኮች እንዳያመልጧችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ተጫኑ።